እጃችሁ ትልቅ እንዲሆን ከፈለጋችሁ ይሄንን ሳታውቁ ትራይሴፕስ እንዳትሰሩ። ሰላም፣ ሰርቲፋይድ ፐርሰናል ትሬነር ህላዊ ነኝ። እስከ ዛሬ ድረስ ለትራይሴፕሳችሁ ሎንግ ሄድ፣ ላተራል ሄድ፣ ሚዲያል ሄድ እያላችሁ ትሰራላችሁ። እንግዲህ አሁንስ እጃችሁ በፍጹም አያድግም። ሶስቱም የትራይሴፕስ ክፍሎቻችን መነሻቸው ወይም ኦሪጂናቸው የተለያየ ቦታ ቢሆንም መጋጠሚያቸው ወይም ደግሞ ኢንሰርሽናቸው ግን ኤልቦ ጆይንታችን ላይ ወይም የክንዳችን መገጣጠሚያ ላይ ነው። ታዲያ እነዚህ ሶስቱንም የትራይሴፕስ ክፍሎቻችንን ለማሰራት ማድረግ የሚጠበቅብን እጃችንን ከዚህ ወደዚህ መዘርጋት ብቻ ነው። ማለትም የትራይሴፕስ ዋነኛ አገልግሎት ኤልቦ ኤክስቴንሽንን መፍጠር ወይም ደግሞ ክንዳችንን ወደታች መዘርጋት ማለት ነው። ታዲያ ትራይሴፕሳችሁ እንዲያድግ ማድረግ የሚጠበቅባችሁ አንድ ወይም በዛ ቢባል ሁለት ኤክሰርሳይዝ መስራት ነው። ዋናው እንቅስቃሴውን በምትሰሩበት ጊዜ ክንዳችሁን ሙሉ በሙሉ ማዘርጋት የሚችል መሆኑን አረጋግጡ። ከዛ ደግሞ ፕሮግረስ እያደረጋችሁ ልትመጡበት የምትችሉት እንቅስቃሴ አይነት ይሁን። በዚህ መልኩ ጊዜያችሁን ቆጥባችሁ ጡንቻችሁን ሊያሳድግላችሁ የሚችል ኤክሰርሳይዝ ፕላን የምትፈልጉ ከሆነ ቴሌግራም ቦቴ እናንተን ለማገዝ ዝግጁ ነው። ሊንክ ባዮ ላይ ያለላችሁ ተጠቀሙበት። እናንተ ስንት የትራይሴፕስ እንቅስቃሴ ታደርጋላችሁ? እስቲ ኮመንት ላይ ያሳውቁኝ። ይህንን ቪዲዮ እጁ ቀጭን ለሆነ ጓደኛችሁ ላኩለት። እናንተም ሴቭ አድርጋችሁ ተጠቀሙበት። ምክንያቱም